የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዛሬ ትንታኔ ዘገባችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እንጋብዛለን። ከትንታኔ ዘገባው ጋር ለሚመንግስቱ አብራችሁ ቆያለሁ። አብራችሁን ቆዩ። የተባበሩት መንግስታት ትችትና ወቀሳ እየዘነበበት ያለው ለምንድን ነው? ምንስ ማድረግ ይችላል? የጋዛ ጦርነት ከተጀመረ ወዲህ የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ ሰብአዊ የተኩስ አቁም ስምምነት እንዲደረስ በተደጋጋሚ ሲማጸኑ ተሰምቷል። ባለፈው ሳምንት እንዲሁ ዋና ጸሐፊው በጋዛ በሚካሄደው ጦርነት ዓለም አቀፍ ሕግ እየተከበረ አይደለም ሲሉ ትችታቸውን አሰምተዋል። ጉተሬዝ ለእስራኤላውያን እና ፍልስጤማውያን ሰላም የሚያመጣ የሁለት ሀገር መፍትሄ እንዲመጣ ይሻለው ብለዋል። ባለፈው ወር የተባበሩት መንግስታት ቻርተር አንቀጽ 99 ለመጀመሪያ ጊዜ ተጠቅመዋል። ባለፈው ታህሳስ ምክር ቤቱ ወደ ጋዛ እርዳታ እንዲገባ ምክረ ሀሳብ ቢያቀርብም የተኩስ አቁም እንዲደረግ የሚያስችል አስገዳጅ ውሳኔ ለማሳለፍ ሳይችል ቀርቷል። ለመጨረሻ ጊዜ ድምጽ በተሰጠበት ወቅት ከ193 የድርጅቱ አባላት መካከል 153 አገራት የተኩስ አቁም እንዲደረግ ድምጻቸውን ሰጥተዋል። የለንደን ኢኮኖሚክስ እና ፖለቲካ ሳይንስ ኮሌጅ ፕሮፌሰር የሆኑ ሩዌዝ ጌርጌስ ከሁለት ዓመት በፊት ሩሲያ ዩክሬንን ስትወር አሁንም ደግሞ የጋዛ ጦርነት የጸጥታው ምክር ቤት የማይሰራና ጥቅም ውጪ መሆኑን ማሳያ ነው ይላሉ። ጠቅላላ ጉባኤው ከስራ አስፈጻሚ ድርጅትነት ይልቅ ለይስሙላ ተቋም ነው ሲሉም ይተቻሉ። ምሁሩ እንደሚሉት የጸጥታው ምክር ቤት ቻይና እና ሩሲያ በአንድ በኩል አሜሪካና አውሮፓ በሌላ በኩል ሆነው ጉልበታቸውን የሚለካኩበት መሳሪያ ነው። የተባበሩት መንግስታትም ሆነ በውስጡ ያሉ ድርጅቶች ሮማ ውስጥ ናቸው የሚሉት ፕሮፌሰሩ ዓለም ጦርነት በኋላ የከፋው ጊዜ አሁን ነው ሲሉ ይደመጣሉ። የተባበሩት መንግስታት የጸጥታው ምክር ቤት 15 አባላት ያሉት ሲሆን 10ሩ ተለዋዋጭ፣ 5ቱ ደግሞ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ራሽያ እና ቻይና የምክር ቤቱ ቋሚ አባል ሀገራት ናቸው። ሀገራቱ የምክር ቤቱ ቋሚ አባላት ከመሆናቸው በተጨማሪ ድምጽን በድምጽ የመሻር መብት አላቸው። ይህ ማለት ሌሎች ቢስማሙ እንኳን አንድ ሀገር ውሳኔን ውድቅ የሚያደርግ ኃይል አለው ማለት ነው። አሜሪካ 2 ጊዜ በጋዛ ተኩስ አቁም ስምምነት እንዲደረግ የቀረበውን ጥያቄ ድምጿን ተጠቅማ ውድቅ አድርጋለች። ሩሲያ ደግሞ በዩክሬን ጉዳይ እንዲሁ ኃይሏን ተጠቅማ ውድቅ አድርጋለች። የተባበሩት መንግስታት ችግር 2 አይነት መስፈርት መከተሉ ነው ይላሉ የሂውማን ራይትስ ዎች አባሉ ሉዊ ቻርባ ነው። በሩሲያ ጉዳይ ሲሆን አሜሪካ የምታቀርባቸው ነገሮች ዓለም አቀፍ ሕግን እየተከተሉ ይሆናሉ። ነገር ግን እነዚህ ለእስራኤል አይሰሩም ይላሉ። አሜሪካ ብቻ አይደለችም። 2 አይነት መስፈርት የሚከተሉ ሩሲያ ዩክሬን ውስጥ እያደረሰች ያለው እያዩ ስለ ጋዛ ስታወራ መስማት በጣም ከባድ ነው። በሁለተኛው ዓለም ጦርነት ከ80 ዓመታት በፊት በአሸናፊው ወገን የነበሩ 5 ሀገራት ድምጽን በድምጽ የመሻር መብት አላቸው። ከእነሱ ውጭ ማንኛውም አገር ይህ መብት የለው። ለምሳሌ አፍሪካ ከ5ቱ ሀገራት መካከል አንድም ተወካይ የላትም። በዓለማችን ብዙ ህዝብ ካላቸው ሀገራት መካከል የሆነችው ህንድ ቦታ የላትም። ላቲን አሜሪካ ተወካይ የላትም። አልፎም በአብዛኛው ሙስሊም ማህበረሰብ ያለበት አንድም ሀገር የለም ሲሉ ያክላሉ። ይህ አሁን ላለንበት ዓለም ጥያቄ በፍጹም መልስ ሊሆን አይችልም። የአውሮፓ ህብረት አንድ ድምጽ ብቻ እንዲኖረው ማድረግ፣ የ5ቱን አገራት መብት መቃኘት የሚሉ ሀሳቦች እንደ መፍትሄ ያቀርባሉ። ነገር ግን የጸጥታው ምክር ቤት የበለጠ አካታች እና ተወካዮች የበዙበት ቢሆን እንኳ በአንዳንድ አገራት ጫና ስር መውደቅ አያድነውም የሚል ሀሳብ አላቸው። የተባበሩት መንግስታት የጸጥታ ምክር ቤት አወቃቀርን ለማስተካከል የሚደረግ ማንኛውም ሀሳብ ከተባበሩት መንግስታት አባል አገራት በ2/3 እና ሁሉም 5 አገራት መጽደቅ አለበት። በጋዛው ጦርነት ከ100 በላይ የመንግስታቱ ድርጅት የእርዳታ ሰራተኞች ተገድለዋል። በጋዛ ጦርነት አስቀድሞም ቢሆን የተባበሩት መንግስታት የራሱ ችግሮች ነበሩበት የሚሉት ደግሞ የኢንተርናሽናል ክራይሲስ ግሩፕ ባልደረባ ሪቻርድ ጎዋን ናቸው። እሳቸው እንደሚሉት ባለፈው ዓመት ብቻ የጸጥታው ምክር ቤት በሱዳን ለተፈጠረ ጦርነት ለኒጀር መፈንቅለ መንግስት ምላሽ መስጠት ተስኖታል። ሩሲያና ምዕራባውያን በዩክሬን ያሻቸውን ሲያደርጉ ምንም አላለም። ቢሆንም ይላሉ ጎዋን የጸጥታው ምክር ቤት አሁንም ቢሆን እና አሜሪካ፣ ቻይና እና ሩሲያ አንድ ላይ ሆነው ዓለም አቀፍ ውሳኔ የሚሰጡበት ነው። ይህን የሚሉት የአፍጋኒስታንን ጉዳይ እንደ ምሳሌ በማንሳት ነው። አሜሪካ ከካቡል ስትለቅ ምዕራባውያን ከአፍጋኒስታን ሲወጡ እዚህ የቀሩት የመንግስታቱ ድርጅት ተቋማት ናቸው። ትምህርት ቤቶችን በማስተዳደር እና ለሚሊዮኖች እርዳታ በማቅረብ የበኩላቸውን አድርገዋል ይላሉ። የተባበሩት መንግስታት ከታሊባን ጋር ማውራት ባይችል ኖሮ አገሪቱ በድርቅ ምክንያት የማትወጣው ማጥ ውስጥ ትገባ ነበር የሚል ሀሳብ ያቀርባሉ። በጋዛ፣ ሶሪያ እና በሌሎች በርካታ አገራት አሁንም የተባበሩት መንግስታት ከታሊባን ጋር ማውራት ባይችል ኖሮ አገሪቱ በድርቅ ምክንያት የማትወጣው ማጥ ውስጥ ትገባ ነበር የሚሉ የተባበሩት መንግስታት ከታሊባን ጋር ማውራት ባይችል ኖሮ አገሪቱ በድርቅ ምክንያት የማትወጣው ማቅ ውስጥ ትገባ ነበር የሚል ሀሳብም ያቀርባሉ። በጋዛ፣ ሶሪያ እና በሌሎች በርካታ አገራት አሁንም ምግብ
ምግብና መድኃኒት እያቀረቡ ያሉት የድርጅቱ ተቋማት ናቸው። የተባበሩት መንግስታት የበርካታ ፈንዶች፣ ፕሮግራሞች እና ወኪሎች ውቅር ነው። ሁሉም ድርጅቶች የራሳቸውን ስራ ያላቸው ሲሆን የራሳቸው አስተዳደርና ባጀትም አላቸው። የስደተኞች ጉዳይን የሚከታተለው ዩኤንኤችሲአር፣ የዓለም ምግብ ፕሮግራም፣ ዓለም አቀፉ የገንዘብ ተቋም IMF፣ UNDP እና የዓለም ጤና ድርጅት ተጠቃሾች ናቸው። ሁልጊዜ ስለ ጸጥታው ምክር ቤት ነው የምናስበው የሚሉት ሉዊ በርካታ ሰዎች ህይወታቸውን ሰውተው ለተባበሩት መንግስታት እየሰሩ እንዳለ እንዘነጋለን የሚል ትችት አላቸው። በጋዛ ጦርነት ከ100 በላይ ባልደረቦቹ ተገድለዋል። ይህ ድርጅት ከ78 ዓመታት በፊት ከተቋቋመ በኋላ እጅግ ትልቁ ቁጥር ነው። አክለውም የተባበሩት መንግስታት ምርመራ የሚካሄድበት፣ ከባድ ወንጀል የፈጸሙ አገራት የሚቀጡበት፣ የሰላም አስከባሪ ተልእኮዎች የሚመሰረቱበት፣ የሰብአዊ መብት ጥሰቶች የሚዘገቡበት አሰራር አለ ይላሉ። ነገር ግን የጸጥታው ምክር ቤት ሁኔታዎች እንደከበዱት አይክዱም። ወደድንም ጠላንም የተባበሩት መንግስታት የ190 አገራት ውህድ ነው። የመሰረቱት አገራት ናቸው ሁሉንም ሊያስተካክሉ የሚችሉት። ሩሲያ በዩክሬን የፈጸመችው ወንጀል የምትሸፍንበት አሊያም ሶሪያን የምትከላከልበት፣ አሜሪካ ደግሞ እስራኤልን ከጫና የምታገልበት፣ ቻይና በበኩሏ ሰሜን ኮሪያን የምትደግፍበት ወይም በዜጎቿ ላይ የምታደርሰውን በደል የምትሸፍንበት ነው። ፍጹም የሆነ ቻርተር ያለው ፍጹም ድርጅት መቋቋም ይቻላል። ነገር ግን አገራት ቃላቸውን መጠበቅ ካልቻሉ ምንም ዋጋ የለውም። የመንግስታቱ ድርጅት በአሁኑ ወቅት በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ እና በኢሲያ የሰላም ማስከበር ተልእኮዎችን እያከናወነ ነው። በሚቀጥለው መስከረም የተባበሩት መንግስታት ሳሚት ኦፍ ዘ ፊውቸር ብሎ የጠራውን ስብሰባ ያካሂዳል። ይህ ስብሰባ ለዓለም አቀፍ አስተዳደር አስፈላጊ የሆነ ለውጦች የሚቃኙበትና መተማመን ተመልሶ እንዲሰፍን የሚሞከርበት እንደሚሆን ይጠበቃል። ሪቻርድ ጎዋን እንደሚሉት ይህ ስብሰባ ለውጥ ለማምጣት ትልቅ መሳሪያ ቢሆንም የተባበሩት መንግስታት ባለስልጣናት ስብሰባው ከአሜሪካ ምርጫ 2 ወራት ቀድሞ እንደሚደረግ የሚጠፋቸው አይደለም። በ2025 ዶናልድ ትራምፕ ወደ ስልጣን ሊወጡ እንደሚችሉ እያሰቡ ዲፕሎማቶችን የተባበሩትን መንግስታት ለውጥ ያስፈልገዋል ብሎ ማሳመን ከባድ ነው ይላሉ። ፕሮፌሰር ጌርጌዝ ደግሞ ዩናይትድ ስቴትስ በጸጥታው ምክር ቤት ያላትን ጉልበት ሊያዳክም የሚችል ለውጥ እንድትቀበል ማድረግ መቻል የማይታሰብ ነው ባይ ናቸው። ይህ መራር ትግል ነው። 10 ዓመት ስለሚፈጅ ጉዳይ አይደለም እያወራን ያለነው አስርታትን ስለሚፈጅ ለውጥ ነው የሚሉት ፕሮፌሰሩ ዓለም አሁንም የተባበሩት መንግስታት ያስፈልጋታል ባይ ናቸው። የተባበሩት መንግስታት ብከስም ትርፉ ቀውስ ነው፣ ወደ ጫካ ህይወት ነው ተመልሰን የምንገባው ይላሉ። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ትንታኔ ዘገባችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ሳምንት በሌላ ትንታኔ እስክንገናኝ ሰላም ቆዩልን።